ሃሌሉያ! እግዚአብሔር መልካም ነው። የተወደዳችሁ እግዚአብሔር ቤተሰቦች ዛሬም በማለዳ ተሰብስበን ድምጻችንን ከፍ አድርገን እግዚአብሔርን ልናመሰግን ለዚህ ሰዓት ስለበቃን እግዚአብሔር ዛሬም ስሙ ይባረክ። ዛሬም እንደተለመደው በጸሎት ወደ እግዚአብሔር ፊት ቀርበናል። ጸሎታችንን ግን ከመጀመራችን በፊት የተወሰኑ የእግዚአብሔር ቃሎችን እናነባለን። ከዚያም ወደ ጸሎታችን እንገባለን። በመጀመሪያ የምናነበው የእግዚአብሔር ቃል በኢሳይያስ 43 ቁጥር 19 ላይ እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ ላይ መንገድን በበረሃም ወንዞችን አደርጋለሁ ይላል እግዚአብሔር ቃል። ሃሌሉያ! እግዚአብሔር ስሙ ይባረክ። ዛሬ ከትላንት የተለየ አዲስ ቀን ነው። እግዚአብሔር ቃል ደግሞ ሲናገር ማለዳ ማለዳ አዲስ ነው ይላል። የእግዚአብሔር ታማኝነት እጅግ ብዙ ነው በሕይወታችን ላይ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነውና። ስለዚህ እግዚአብሔርን እያመሰገንን የዛሬ ጸሎታችንን እንጀምራለን። እግዚአብሔር በምናመሰግንበት ወቅት በተለያዩ ጉዳዮች ውስጥ እያለፍን ልንሆን እንችላለን። በልዩ ሁኔታዎች ውስጥ እያለፍን ልንሆን እንችላለን። ነገር ግን አንድ ነገር ልናውቅ ይገባል። እግዚአብሔር መልካም ነው። ምንም አይነት ነገር ቢከሰት በሕይወታችን ምንም ነገር ቢወጣ ቢገባ የእግዚአብሔር መልካምነት ግን አይለወጥም። እግዚአብሔር በመከራ ቀን መሸሸጊያችን ነው። እርሱን የሚታመኑትን ያውቃቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ተብሎ ተጽፏል። ስለዚህ ወዳጆቼ እግዚአብሔርን እጅግ ልናመሰግነው ይገባል። ጸሎታችንን እንዲህ ብለን እንጀምራለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ ድንቅ አባት ነህ። አንተ መልካም አባት ነህ። አንተ የፍቅር አባት ነህ። እግዚአብሔር ሆይ ቸርነትህ አያልቅም፣ ምሕረትህ አያልቅም። አንተ መልካም ነህ። መልካምነትን በኢየሱስ ክርስቶስ ስም በሕይወቴ ላይ ዛሬም አልተለወጠም ብዬ አውጃለሁ። እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ስምህ ይባረክ። አመሰግንሃለሁ እግዚአብሔር ሆይ። አንተን ለማመስገን ምክንያቶች አልደረድርም፣ ምክንያቶች አላጣም። እግዚአብሔር ሆይ አንተ ብርሃኔና መድኃኒቴ ነህ። የሚያስደነግጠኝ ማን ነው? ጠላቶቼ ሥጋዬን በሚበሉበት ጊዜ እግዚአብሔር ሆይ መጥፊያዬ በቀረበ ጊዜ እነርሱ ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ እግዚአብሔር መልካም ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም በዚህ ማለዳ ተሰብስበን ድምፃችንን በእግዚአብሔር ፊት ልናሰማ እግዚአብሔርን ልናመሰግን ስለበቃን እግዚአብሔርን ልናመሰግነው ይገባል። ያለከልኝ ሲመስለኝ በድቅድቁ ሌሊት ላይ ቆሜ ቆሞ አረታይ ሁን ሲልህ የሚሆንለት ካላውጥቶ ሄዳለው የማያልፍ የመሰለኝ እግዚአብሔር ማለዳ ማለዳ አዲስ ነው ይላል። ታማኝነቱ እጅግ ብዙ ነው ይላል። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል እንደዚህ ይላል፣ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል የእግዚአብሔር ቃል። ማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ይሄ ቃል ዛሬ በሕይወታችሁ ላይ ዛሬም ታማኝ ነው። በዛሬው ጸሎት ጊዜያችን እግዚአብሔርን እናመሰግናለን። እግዚአብሔር በተለያዩ ስፍራዎች ውስጥ እያለፍን እንኳን ቢሆን እግዚአብሔር አምላክ ከኛ ጋር ነው። በጌታ በኢየሱስ ስም እግዚአብሔር ሆይ አንተ ድንቅ አባት ነህ። አንተ መልካም አባት ነህ። ቸርነትህ አያልቅም። እግዚአብሔር ሆይ ስምህ ይባረክ። ምሕረትህ አያልቅም። እግዚአብሔር ሆይ እንደ መዝሙረኛው ዳዊት እንደዚህ እንላለን ዛሬ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው? ይላል የእግዚአብሔር ቃል።
መዝሙረ ዳዊት ምዕራፍ 27 ላይ አባት ሆይ በኢየሱስ ስም መውጣትና መግባቴ በአንተ የተጠበቀ ስለሆነ አመሰግንሃለሁ። ትላንትናን ስላሳለፍከኝ ዛሬን እንድመለከት እግዚአብሔር ሆይ ዛሬ ላይ ለክብር ስላቆምከኝ ስምህ ይባረክ። ይህንን ያደረግኩት በራሴ ጉልበት እንዳልሆነ አውቃለሁ። አንተ ጃሆቫ ጃይራ የአቅርቦት አምላክ፣ አንተ ማስተዋሌ፣ ብርታቴ፣ ጥበቤ፣ መከታዬ፣ ሁሉን ክፉን ያመለጥኩብህ መታመኛዬ፣ አንተን አከብረሃለሁ። ምስጋናን የሚሰዋ ያከብረሃል ተብሎ እንደተጻፈ ዛሬ በምስጋናዬ ፊት የጠላት ቅጥር እንዲፈርስ ጸልያለሁ። ከአስጨናቂ የኑሮ ውጣ ውረድ የምሸሸግበት አለቴና አምባዬ አንተ ነህ። ብዙ ኃያላኖች እጅ ሰጡ፣ እኔም ያው ሰው ነኝና ያለቀልኝ ሲመስለኝ በድቅድቁ ሌሊት ላይ ጎኔ ቆሞ አበረታኝ። ሆን ሲሆን የሚሆንለት ቃል አውጥቶ ሄዳለው። በራሴ ብርታት እዚህ አላደረስከኝ፣ በጸጋህ ግን አቁመኸኛል። ስምህ የተባረከ ይሁን ለዘላለም። አባት ሆይ ጌታ ሆይ ታሪክን የምትቀይር አምላክ ስለሆንክ አመሰግንሃለሁ። የት ደረሰ የሚሉኝ ሰዎች ሁሉ እያዩ የተስፋ ቃል በሕይወቴ ላይ እንደሚፈጸም አምናለሁ። እግዚአብሔር ሆይ የታመንክ የአብርሃም የይስሐቅ የያዕቆብ አምላክ ረዳቴ ስለሆንክ ክብር ላንተ ይሁን በኢየሱስ ስም። ዛሬ አዲስ ጉልበት፣ አዲስ ክብር፣ አዲስ የደስታ ቀን በሕይወቴ ላይ ስለጨምርክልኝ እግዚአብሔር ሆይ አንተ የታመንክ አምላክ ሆይ ስምህ ይባረክ። ዳዊት በመዝሙረ ዳዊት ላይ 126 ቁጥር 1 ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን እንዳለ ዛሬ በሕይወቴ ላይ የሆነውን የጠላት ዘረፋ፣ የጠላት የበዘበዘብኝን ነገሮችን ሁሉ የምታስቆምበት ቀን ይሁን። እግዚአብሔር ሆይ በበሽታ፣ በጭንቀት፣ በኪሳራ የተወሰዱብኝ ሰላሜን፣ ጤንነቴን፣ በረከቴን በ7 እጥፍ ዛሬ እንደምታስመልስልኝ አምናለሁ። እጮኻለሁ በአንተ ፊት እግዚአብሔር ሆይ ነገሮቼን ዛሬ እንደምታስመልጥልኝ አምናለሁ። እግዚአብሔር ቃል በኢሳይያስ 53 ላይ በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ ዛሬ በዚህ ቀን በደምህ በኢየሱስ ክርስቶስ በሰውነቴና በነፍሴ ውስጥ ያለ ማንኛውም በሽታ ቢኖር በአንተ ኃይል እንዲነቀል በኢየሱስ ስም ጸልያለሁ። ዛሬ የሚረዳውን ያንተን እጅ እፈልጋለሁ። ኃይልህ ያለበትን በረከት ያለበትን እጅህን ዘርጋልኝ። እግዚአብሔር ሆይ አንተ የሕይወቴ ጌታ ነህና ከሞት ጥላ ታወጣለኛለህ። ያላንተ ማንም የለኝም። መታመኛዬና ከፍታዬ አንተ ነህ። ጌታ ሆይ በመጽሐፈ ዘካርያስ ምዕራፍ 2 ቁጥር 5 ላይ እኔ በዙሪያዋ የእሳት ቅጥር ሆነላታለሁ፣ በውስጧም ክብር ሆነላታለሁ ብለሃል። ዛሬ በቤቴ ዙሪያ፣ በልጆቼ ዙሪያ እግዚአብሔር ሆይ በእስራኤል ዙሪያ ይህ የእሳት ቅጥር እንዳደረክ በእኔም ላይ እንድታረግ ጸልያለሁ። የትኛውም ጨለማ ፕሮግራም፣ የትኛውም የጠላት ቀስት በቤቴ ላይ ጌታ ሆይ አይሰልጥን። አንተ አሸንፍልኝ። ቤቴ በአንተ መንፈስና በአንተ ሰላም ይሙላ። ልጆቼን ለአንተ ሰጥቻለሁ። እናቴን፣ አባቴን፣ ቤተሰቤን፣ ወንድሜን፣ እህቴን፣ ባለቤቴን ሁሉን ለአንተ አደራ አሳልፌ ይሰጣል። ያለኝን ንግድ፣ ያለኝን ሥራ እግዚአብሔር ሆይ ጠላት ሊበላው የሚፈልገውን ሕይወቴን ሊያጠፋው የሚፈልገው ነፍሴን ለአንተ አደራ አሳልፌ ይሰጣል። በመንገዳቸው ሁሉ የአንተ መላእክቶች እንዲጠብቁኝ በኢየሱስ ስም ጸልያለሁ። ከክፉ ሰው ተንኮል፣ ከዓለም ፈተናና ከስህተት መንገድ በኢየሱስ ስም ሰውረኝ። አንተ እርዳታዬና ኃይሌ ነህ አባቴ። ይህን ጸሎት ከኔ ጋር አብረው የሚጸልዩ ማንኛውንም የኤርትራውያን፣ ኢትዮጵያውያን አብረውኝ በእምነት ቁጭ ያሉ ሰዎች እግዚአብሔር ሆይ ቀሪ ዘመናቸውን፣ ቀሪ ቀኖቻቸውን በአንተ በረከት እንድትሞላላቸው ዛሬ በኢየሱስ ስም ጸልያለሁ። ይሄን ትንቢታዊ ቃል በላያቸው ላይ በኢየሱስ ስም አውጃለሁ። የጨለማ ሐሳብ ይፍረስ። አንተ ከፊታቸው ቅደም።
ሎጥን ከጥፋት እንዳወጣኸው እኛንም በኢየሱስ ስም ከክፉ አውጣን። እግዚአብሔር ሆይ ዛሬ ወደ ሥራዬና ወደ እንቅስቃሴ ስሰማራ ያንተ ሞገስ እንደ ጋሻ ይክበበኝ። እግዚአብሔር ሆይ በቃልህ መዝሙረ ዳዊት ምዕራፍ 5 ቁጥር 12 ላይ አንተ ጻድቁን ትባርከዋለህና እንደ ጋሻ በሞገስህ ትከልለዋለህ ይላል። በሰዎች ፊት፣ በገዢዎች ፊት፣ በጠላቶች ፊት ያንተ ልዩ የሆነ ሞገስ በእኔ ላይ ይገለጥ። እንቅስቃሴ ሁሉ የድል ይሁን። መላእክትን ልከህ ሎጥን ከጥፋት ሰፈር እንዳወጣኸው እኔንም ከውድቀት ከኪሳራና ከጥፋት መንገዴ በኢየሱስ እጄን ይዛ አስመልጠኝ። አባት ሆይ ወደ በረከት፣ ወደ ስኬት፣ ወደ ታላቅነት ስፍራ አንተ ወዳለህበት የክብር ሕይወት፣ አንተ ወደምትገኝበት የቀኝ ሕይወት እግዚአብሔር ሆይ አሰማራኝ። መልካም እረኛ ነህ አንተ። ወደ መልካሙ በር ታሰማራኛለህ እግዚአብሔር ሆይ። የተወደድከው እረኛ ነህ። ብጠፋ እንኳን መንገዴን ታውቃለህ እግዚአብሔር ሆይ። ሥራዬንና ውጤቴን ላንተ አሳልፌ እሰጣለሁ። ቢዝነሴን ላንተ አሳልፌ እሰጣለሁ። የኔ ፋይናንስ ያለበትን ቦታ በሙሉ ላንተ አሳልፌ እሰጣለሁ። አንተ እግዚአብሔር ሆይ ከሌለ ባዶ ከሆነ ስፍራ ውስጥ ታወጣኛለህ። አንተ ወዳለህበት ወደ ከበረና ወደ ተባረኩበት መንገድ ታሰማራኛለህ። ጌታ መንፈስ ቅዱስ ሆይ ዛሬም እንደ ትላንቱ፣ ዛሬም እንደ ጥንቱ፣ እንደ ሁል ጊዜው ወደ አንተ የቅድስና ዙፋን እቀርባለሁ። ልቤን እንድትቆጣጠረው የሐሳቤን ጭንቀቴን ሁሉ ጸጥ እንድታረገው እግዚአብሔር ሆይ እለምንሃለሁ። አንተ መልካም እረኛ ነህ። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 23 ላይ የሕይወት መውጫ ከእርሱ ነውና ልብን አጥብቀህ ጠብቅ እንደሚል ልቤን ከአንተ ውጪ ማንም እንዳይገዛው ለአንተ አሳልፌ እሰጥሃለሁ። አምላክ ሆይ እንደ መዝሙረኛው ዳዊት እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስን በውስጤ አድስ ብሎ እንደ ጻፈ እግዚአብሔር ሆይ ዛሬም እጮኻለሁ። ልቤን እንድቀይረው፣ አይምሮዬን እንድቀይረው እግዚአብሔር ሆይ በአንተ ፊት እደፋለሁ። መሪህን በኢየሱስ መሪነትን በእኔ ሕይወት ላይ ግለጥ። የምገባባቸውን ቦታዎች በሙሉ አንተ በመንፈስ ተቆጣጠር እግዚአብሔር ሆይ ወዴት መሄድ እንዳለብኝ፣ ቤት በኩል ብሄድ ስኬታማ እንደመሆን፣ ቤት በኩል ብሄድ ጌታ ሆይ ጠላት የኔን ሕይወት የማይበዘብዝበትና መልካም የሆነ መንገድ እንደሆነ አንተ አስታውቀኝ እግዚአብሔር ሆይ። መንፈስህ በጥበብ ይገለጥ በእኔ ላይ። መንፈስህ በኃይል በብርታት በእኔ ላይ ይገለጥ ጌታ ሆይ። አሁን ካለሁበት ከየትኛውም የሕይወት ጥያቄ፣ የትኛውም የማይፈታ የሚመስል የጭንቀትና ቋጠሮና ከየትኛውም የጨለማ አሰራር በኢየሱስ ነፃ እንድታወጣኝ እማጸናሃለሁ ጌታ ሆይ። የእግዚአብሔር መንፈስ የጌታ መንፈስ ባለበት በዚያ አርነት አለ፣ ነፃነት አለ እንደሚል እግዚአብሔር ዛሬ በሕይወቴ ላይ አርነትን፣ ነፃነትን አውጃለሁ። በኢሳይያስ መጽሐፍ ምዕራፍ 10 ቁጥር 27 ላይ እንደተጻፈው ከቅባቱ የተነሳ ቀንበሩ ይሰበራል እንደሚል ዛሬም በኢየሱስ ስም በአንተ ቅባት በላይ ላይ ይፍሰስና የጠላት ቀንበር ሁሉ ይበጣጠስ። የህመም ቋጠሮ፣ የዕዳ ቋጠሮ፣ የብቸኝነትና ተስፋ መቁረጥ ቋጠሮ በአንተ የሥልጣን ስም በኢየሱስ ስም ዛሬ ይበጣጠስ። አንተ ነፃ ካወጣኸኝ እኔ ነፃ ሆናለሁ። እግዚአብሔር ሆይ አንተ የሕይወቴ እረኛ ነህና ሁል ጊዜ ታስፈልገኛለህ። እግዚአብሔር ቃል በመዝሙረ ዳዊት 23 ላይ እንዳስተማርከኝ እግዚአብሔር እረኛዬ ነው፣ የሚያሰጠኝም የለም፣ በለመለመ መስክም የምታሳድረኝ፣ በዕረፍት ውሃም የምትመራኝ፣ ነፍሴንም የምታሳርፋት አንተ ነህ። እግዚአብሔር ሆይ ጌታ ሆይ በዚህ ውክብ ባለ ዓለም ውስጥ ያንተን ድምፅ ብቻ እግዚአብሔር ሆይ መስማት ፈልጋለሁ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል እንዳልክ እግዚአብሔር ሆይ ዛሬ የተንኮልን፣ የክፋትን፣ የጭንቀትን ድምፅ እንዳልከተል ነገር ግን
የጠላትን ውሸት እንዳልሰማ ጆሮቼን አንተ ክፈት በኢየሱስ። የእረኛ ድምፅ መንገዱ ይሄ ነው፣ በእርሱ ሂድ ሲለኝ ለመስማት ዝግጁ እንደሆን አንተ እረኛዬ በምትመራኝ መንገድ ታዝዤ እንድሄድ ያንተን በጎነትና ምሕረት በሕይወቴ ዘመን ሁሉ እንዲከተለኝ እግዚአብሔር ሆይ እኔም በአንተ ቤት ለዘላለም እንድኖር እግዚአብሔር ሆይ ኃይልህን አስታጥቀኝ፣ ብርታትን ጨምርልኝ። አንተ መልካም አባት ነህ፣ ምሕረትህ ለዘላለም የሆነ አምላክ ነህ። በጨለማ ውስጥ ሳለው ብርሃን የሆንከኝ፣ በሞት ውስጥ ሳለው እግዚአብሔር ሆይ ያልተውከኝ፣ በዛ በምድረ በዳ ያልተውከኝ እግዚአብሔር ሆይ ስምህ ይባረክ። ዛሬ አዲስን ጸጋ ስላስታጠቅከኝ፣ አዲስን ጉልበት ስለሰጠኝ፣ ከፊቴ ቀድመ ስለወጣ ስምህ ይባረክ። መንፈሴ ባንተ ምክንያት ነፃ ሆናለች፣ ነፍሴም ባንተ ቁጥጥር ስር ሆናለች። እግዚአብሔር ሆይ ስምህ ይባረክ። የናዝሬቱ ኢየሱስ ቅዱስ ቅዱስ ኢየሱስ ስምህ ይባረክ። አመልክሃለሁ፣ ዘወትር አመልክሃለሁ። ዘወትር ተመስገን ለማለት አፌን እከፍታለሁ። በማለዳ በማለዳ በሆነልኝ ባልሆነልኝ ነገር ሁሉ ላይ እግዚአብሔር ሆይ ስምህን እባርከዋለሁ። እግዚአብሔር ሆይ ለአንተ በተአምራት በድንቅ እግዚአብሔር ሆይ ስምህን እባርከዋለሁ። አንተ ኃያል አምላክ ነህ። ስራህን አይቻለሁ፣ ስራህን ስትገልጠው አይቻለሁ። እግዚአብሔር ሆይ ያየች ነፍስ ትመሰክራለች። አይቻለሁ ኃያልነትህ፣ አቅምህን ተገልጦ እግዚአብሔር ሆይ አይቻለሁ። በመስጋና ውስጥ ያለውን ድል አውቃለሁ። አንተን በማክበር ውስጥ ያለውን ድል አውቃለሁ። ሃሌሉያ። እግዚአብሔር ሆይ ያልተውከኝ አምላኬ፣ ያልጣልከኝ አምላኬ ጌታ ሆይ በእኔ አቅም ሳይሆን በአንተ ጉልበት ነው ብዬ መሪውን ሳስጨብጥህ ወዴት እንደመራኸኝ አውቃለሁ። ከዛ ክፉ ከጨለማ መንደር ያወጣኸኝ አምላኬ ዛሬም ለአንተ ምስክር ነኝ። ቅዱስ እግዚአብሔር ሆይ ዛሬ በዚህ ማለዳ የገዛ ፍቃዴንና ምርጫዬን ይዤ ወደ አንተ ቅዱስ መሠዊያ መጥቻለሁ። ሐዋርያው ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መሥዋዕት አድርጋችሁ አቅርቡ እንዳለ ዛሬ ማንነቴን ለአንተ አሳልፌ እሰጣለሁ። ጌታ ሆይ አእምሮዬን፣ ስሜቴንና አካሌን ለአንተ ሰጥቻለሁ። ዛሬ ራሴ አይደለሁም፣ በአንተ ውድ ደም የተገዛው ባሪያ ነኝ። እንደ አብርሃም ይስሐቅን ለመሥዋዕት እንዳቆመ እኔም ለሕይወት ያለኝን የሙጥኝ ያለ ስሜትና ጭንቀት በመሠዊያህ ላይ አኖራለሁ። እሳትህ ከሰማይ ይውረድና ይህን መሥዋዕት በኢየሱስ ይቀበል። ማንነቴን ቀድሰ ለክብርህ ዕቃ አድርገኝ። አባቴ ሆይ በራሴ ጥበብ የገነባሁት ሁሉ እንዲፈርስ ጸልያለሁ። በራሴ የገነባሁት ነገር ሁሉ ሲፈርስ አይቻለሁ። በመዝሙረ ዳዊት ምዕራፍ 127 ቁጥር 1 ላይ እግዚአብሔርም ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይለፋል ተብሎ እንደጻፈ ያለ አንተ ድካሜ ሁሉ ትርጉም እንደሌለው አምኛለሁ። እግዚአብሔር ሆይ ለካ ያለ አንተ መሮጥ መጨረሻው ድካም ነው። እግዚአብሔር ሆይ ያለ አንተ ማሰብ ግራ መጋባት ነው። ዛሬ የሕይወቴን ግንባታ ለአንተ አስረክቤያለሁ። ቤቴን አንተ ስራ፣ ትዳሬን አንተ ጠግን፣ ስራዬን አንተ መርቀው። እኔ ከመሪነት ወርጄ አንተ በዙፋኑ ላይ እንድትቀመጥ ለምንሃለሁ። እኔ እግዚአብሔር ሆይ ልደብዝዝ፣ ልጥፋ፣ አንተ ግን በላይ ላይ ንገስ፣ ታይበት። እኔ ዝቅ ልበል፣ አንተ ግን ከፍ በልበት። ኢየሱስ ሆይ በዮሐንስ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉ ብለህ ተናግራል። እውነት ነው። ይህንን ቃል ዛሬ በነፍሴ ውስጥ አትሜዋለሁ። እኔ ዛሬ ባዶ ነኝ፣ ነገር ግን ያንተ ሙላት የሚያስፈልገኝ ባዶ ዕቃ ነኝ፣ መሸከሚያ ነኝ። የራሴን ድካም አምኜ እሸነፍልሃለሁ። ያንተ ኃይል በእኔ ላይ እንደሚገለጥ አምናለሁ። በውስጤ ያለውን የኩራት፣ የትዕቢት፣ የራስ ወዳድነት፣ የፍርሃት ይህን ስሜት ሁሉ በኢየሱስ ስም በአንተ ፊት አፈሳለሁ። አንተ ተረከበው። ባዶ ዕቃ አድርገኝና በመንፈስ ቅዱስ ቅባት ዛሬም ሙላኝ። ዛሬ የምናገረው ቃል ያንተ ብቻ ይሁን። አንተ የምትስማማበት፣ አንተ የምታስብበት፣
ያንተ ፍቃድ የሚሟላበት በመሄድበት መንገድ ሁሉ አንተ ምራኝ። የምነካውን ነገር ሁሉ አንተ ያዝ። በባዶነቴ ውስጥ ያንተ ታላቅነት ዓለምን እንዲያይ እለምንሃለሁ። እግዚአብሔር ሆይ በእኔ ላይ ተገልጠ ሰው ሁሉ ይህ እውነት በዚህ ሰውዬ ላይ እግዚአብሔር እየተጠቀመ ነው፣ እውነት በሱ ሕይወት ላይ የእግዚአብሔር እጅ እየተንቀሳቀሰች ነው ብሎ ይመስክር። እግዚአብሔር ሆይ አሕዛቦች አንተን የማያውቁ ሰዎች በእኔ ላይ ተንጸባርቀህ ሲያዩ በኢየሱስ ስም አንተን ያክብሩ። እንደ መስታወት መጋረጃ እንደሌለው እግዚአብሔር ሆይ የኔን ሕይወት ውስጥ የአንተ ሕይወት ተንጸባርቆ ይመልከቱ። እግዚአብሔር ሆይ በመዝሙረ ዳዊት ምዕራፍ 37 ቁጥር 5 ላይ መንገድህን ለእግዚአብሔር አሳልፈህ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል የሚለውን የተስፋ ቃል ዛሬ ቀሪ ዘመኔን ለአንተ ሰጥቻለሁ። የምረግጠውን መሬት ሁሉ አንተ በኢየሱስ ስም ቀድሰው። እግሬ ከፈቃድህ ውጪ እንዳይራመድ፣ ልቤ ከአንተ ሐሳብ ውጪ እንዳይታመን በኢየሱስ ስም ተቆጣጠረኝ። ወደማላቀው ነገር ስጓዝ አንተ ቀዳሜ ይሁን። ጠላት አጥምዶ ወጥመዱን ቢዘረጋ አንተ መውጫውን ታውቃለህና አንተ መምራት በሚያስፈልግ መንገድ ሁሉ ምራኝ። መሰናክል ቢገጥመኝ አንተ ድልድይ ትሆነኛለህ። ሕይወቴን እንደ መጽሐፍ ክፈተውና ታሪኬን በእኔ ላይ ጻፍበት በኢየሱስ። የወደድከውን አድርግ። እግዚአብሔር ሆይ አንተ እንደተናገርከው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ ዛሬ በኢየሱስ ስም ራሴን ለአንተ አስረክባለሁ። መለኮታዊ ሰላም በውስጤ እንዲነግስ በኃይል አውጃለሁ። ከእንግዲህ ነገ ምን ይበላል ምንስ ይጠጣል ብዬ አልጨነቅም። ምክንያቱም የሕይወቴ ባለቤት አንተ ነህ። ባለቤትነቱን ለአንተ አሳልፌ ሰጥቻለሁ። ቤተሰቤን፣ ልጆቼን፣ ኑሮዬን በሚያስተማምን እጅ ላይ አኖሬያለሁ። ከዚህ በኋላ ስለ እነሱ አልጨነቅም። ከዚህ በኋላ ስለ እኔ ሥራ፣ ስለ እኔ ጉዳይ አልጨነቅም። እግዚአብሔር ሆይ ጥበቃ እንደ እሳት ቅጥር ይክበበኝ። ለዚህ ታላቅ የሰላም ኪዳንህ ደግሞ አመሰግንሃለሁ። እግዚአብሔር ሆይ የኔ የሆነውን ነገር ሁሉ መላኮችን ልከህ እሳትህን ልከህ መንፈስህን ጌታ ሆይ መርተህ ስለምትጠብቀኝ ወዴት መሄድ እንዳለብኝ፣ ቤተሰቤን እንዴት መምራት እንዳለብኝ፣ አገልግሎቴ እንዴት መቀጠል እንዳለብኝ፣ እንዴት መጸለይ እንዳለብኝ ሁሉ ሳይቀር እግዚአብሔር ሆይ ስለምትመራኝ እግዚአብሔር ሆይ እስራኤልን በምድረ በዳ በሌሊት በእሳት አምድ በቀን ደግሞ በዳመና ስትመራ የከረምክ አባት ሆይ ዛሬ እኔን ለመምራት አያቅትም። ምልክትን ትልካለህ፣ ሰላምን ትልካለህ። እግዚአብሔር ሆይ አባት ሆይ ስለምታረገው መልካምነት አመሰግናለሁ። የሰራዊት ጌታ እግዚአብሔር ሆይ ዛሬ ማለዳ ከማንኛውም ምድራዊ ድምፅ ይልቅ ያንተን ድምፅ፣ ከማንኛውም ምድራዊ ጉዳይ ይልቅ ያንተን መንግሥት አስቀድሜያለሁ። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል፣ የቀረው ሁሉ ይጨመርላችኋል ብለሃል። ጌታ ሆይ ዛሬ ልቤ መሻት የሚጨመረው ጌታ ሆይ ባለኝ ነገር ላይ ሳይሆን አስቀድሜ በምፈልገው በአንተ በመንግሥት ውስጥ እንደሆነ አውቃለሁ። በንግግሬ ላይ አንተ ቅደም። የምፈልገው ነገር ሁሉ በአንተ ፍላጎትና በአንተ ፈቃድ ላይ የተመሰረተ እንዲሆን እግዚአብሔር ሆይ አስቀድሜ ያንተን ፍላጎት ያንተን የውስጥ ሐሳብ ረዳ ዘንድ አይኖቼን የልቦና አይኖቼን ክፈት። ቃላቶቼ የሰውን ልብ የሚጠግኑ ያንተን ፍቅር የሚገልጡና እውነትን የሚያሳዩ ይሁኑ። አባት ሆይ በሐሳቤ ላይ አንተ ቅደም። አይምሮዬ በክፉ ሳይሆን በአንተ ቅድስና ይሞላ። መንፈስ ቅዱስ ሆይ ዛሬ ጥቅሜን ሳይሆን ክብርህን፣ የራሴን ፍላጎት ሳይሆን ያንተን ፈቃድ የማስተናግድ እንደሆን ያንተን ፍላጎት ያንተን ሐሳብና መሻት የምረዳና የምፈልግ ሰው እንደሆን እርዳኝ። አምላኬ ሆይ በገንዘብ በስራዬ ጉዳይ አንተ ቅደም።
በሚያስፈልገኝ ነገር ሁሉ ላይ አንተ ሙላበት፣ በጎደለው ነገር ሁሉ ላይ አንተ ተካበት። እግዚአብሔርን ከሀብትህ አክብረው፣ ከፍሬህም ሁሉ በኩራትህ ጎተራህም እጅግ ይሞላል ተብሎ እንደተጻፈ የድካሜን ውጤት የሀብቴን በኩራት ላንተ ለማክበር ላንተ ለመጠቀሚያ ይሁን። እግዚአብሔር ሆይ ስራዬን ለራሴ ዝና ሳይሆን አገልግሎቴን ለራሴ በረከት ሳይሆን ላንተ አደርገዋለሁ። በቢሮዬ በንግዴና በእንቅስቃሴ ሁሉ አንተ የምትቀድም ሁን። ከኔ ብልሃት ይልቅ ያንተን በረከት፣ ከኔ ትጋት ይልቅ ያንተን ሞገስ በኢየሱስ ስም ከፊቴ ይቅደም። ዛሬ የማገኘው ትርፍ፣ ዛሬ የማገኘው በረከት ሁሉ አንተን የሚያመሰግን ለወንጌልህ ማስፋፊያ እግዚአብሔር ሆይ ለታመሙ፣ ለተቸገሩት፣ በጨለማ ውስጥ ላሉት ልብ የምጠግንበት መርጃ ይሆን ዘንድ በኢየሱስ ስም ይህን የማደርግበት የምበረታበት ልብን ስጠኝ። እግዚአብሔር ሆይ በምሳሌ ምዕራፍ 3 ቁጥር 6 ላይ በመንገድህ ሁሉ እግዚአብሔርን እወቅ እርሱም ጎዳናህን ያቀናልሃል እንደሚል ዛሬ በምመርጣቸው መንገዶች ሁሉ አንተን አውቄአለሁ። አንተ ከፊት ከሆንክና መንገዴ እግዚአብሔር ሆይ አንተ ቀድመ ከወጣ መንገዴ የቀና ይሆናል። አንተ መሪ ከሆንክ ድሌ የታመነ የተረጋገጠ ይሆናል። ዛሬ በዛሬው ዕለት የማገኛቸውን ሰዎች፣ የምወስናቸውን ውሳኔዎች፣ የምሄድባቸውን ስፍራዎች በሙሉ ላንተ አስረክቤያለሁ። አንተ የማትሄድበት ቀድመኝ የማትወጣበት መንገድ ላይ በኢየሱስ ስም አንተ ከዛ ስፍራ አውጣኝ። አንተ የሌለህበት ጉዞ መጨረሻው ኪሳራ ነውና እግዚአብሔር ሆይ አንተ ከፊቴ ውጣ። ተራራውን ዝቅ አድርገ ሸለቆውን ሙላው። እግዚአብሔር ሆይ እግዚአብሔርም እርሱ የሚከፍት የሚዘጋም የለም የሚከፍትም የለም እንደሚል እግዚአብሔር ሆይ አንተ የከፈትከውን ማን ሊዘጋው አይችልም። ዛሬ ላይ የሚከፈቱልኝ በሮች በሙሉ የአንተን ክብር ይግለጡ። በጸጋህና በሞገስ በኢየሱስ ስም ክፈትልኝ። እግዚአብሔር ሆይ ቀድመኸኝ ውጣ። ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም ቀድመኸኝ ውጣ። ያንተን መሪነት ዛሬ በአስቸኳይ እፈልጋለሁ። ያንተን መቅደም እግዚአብሔር ሆይ እሻለሁ። ዛሬ አንተ በሄድክበት ቦታ በሙሉ ፍሬያማ እንደመሆን አውቃለሁ። እግዚአብሔር ሆይ ያንተ መላእክቶች በሙሉ እንደሚጠብቁኝ አውቃለሁ። ጽድቅህን እግዚአብሔር ሆይ ያንተን የታመነውን ለክፉ እንደማትሰጥ አምናለሁ። እግዚአብሔር ሆይ የኔን ነገር ሁሉ፣ የኔን ልጅ፣ የኔን ትዳር፣ የኔን ቤተሰብ፣ የኔን ጉዳይ ሁሉ ለክፉ አሳልፈህ እንደማትሰጥ አምናለሁ። ዛሬ እተማመንብሃለሁ። እግዚአብሔር ሆይ ዛሬም በአንተ መልካምነት፣ ዛሬም በአንተ ደግነት ላይ እተማመናለሁ። አምላኬ ሆይ ሁል ጊዜ እግዚአብሔርን በፊቴ አድርገዋለሁ፣ በቀኜ ነውና አልታወክም ብለው በመዝሙረ ዳዊት 16 ቁጥር 8 ላይ እንደተጻፈ ዛሬ በአንተ ፊት በኢየሱስ በአንተ ፊት አድርገዋለሁ። የዓለምን ውክቢያ፣ የኑሮን ጭንቀት፣ የሰዎችን ግፊት፣ የሰዎችን ጥላቻ እግዚአብሔር ሆይ ከአንተ እይታ እንዳያወጣኝ በኢየሱስ ጠብቀኝ። አንተ ከፊቴ ቅደም። አንተ መሪውን ያዝ። እግዚአብሔር ሆይ አንተ ተቆጣጠር። እግዚአብሔር ሆይ አንተ ጠብቀኝ። አንተ ከፊቴ ጎዳናዬን አቅናልኝ። አንተ በቀኜ ከሆንክ አልታወክም። አንተ ከፊት ከሆንክ አልወድቅም። ዛሬ በኢየሱስ ሙሉ በሙሉ በአንተ ላይ ተደግፌ ከቤት ይወጣለሁ። አንተን ኃይሌ፣ ጋሻዬና የሕይወቴ መሪ በኢየሱስ አድርጌሃለሁ። ለዚህ መለኮታዊ ቅድሚያህና ጥበቃህ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሁንም ጸልያለሁ። የድልና የክብር መንገዶች እንዲከፈቱ በዚህ ቀን በኢየሱስ ስም ጸልያለሁ። ውጊያዎች በሙሉ የተሸነፉ እንዲሆኑ ጸልያለሁ። ተግዳሮቶች በሙሉ፣ ቀንበሮች በሙሉ የተሰበሩ እንዲሆን ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ዛሬ ማለዳ በፊቱ የቆምኩት አምላክ የታመነ እንደሆነ አውቃለሁ። በማዳንህ ደስ ይለናል።
በአምላካችን ስም ከፍ ከፍ እንላለን። ልመናን ሁሉ እግዚአብሔር ይፈጽምልህ ተብሎ እንደተጻፈ ዛሬ ለመንኩትን ሁሉ እንደተቀበልኩኝ አምኛለሁ። ጌታ ሆይ ዛሬ ማታ ወደ ቤቴ ስመለስ ጌታ ተለይቶኛል፣ ጌታ ቀድሞኛል፣ ጌታ መንገዴን አቅንቶልኛል ብዬ በደስታ እንድመሰክር በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር ከኔ ዘንድ ሄዶ ነገሮችን አቅንቶታል ብዬ እንድመሰክር ለራሴ እንድደሰት ጸልያለሁ። የዛሬው ውሎዬ ተራ ውሎ ሳይሆን ያንተ ድንቅ ታምራቶች የሚታዩበት፣ የጠላት ምክሮች የሚፈርሱበት፣ ያንተ ክብር የሚገለጥበት ቀን ይሆናል። ምስክርነቴ በእኔ ላይ ነው፣ ድሌም በእጄ ላይ ነው። አምላኬ ሆይ በክርስቶስ ኢየሱስ ስም ከአንተ ጋር በሰማያዊ ስፍራ እንደተቀመጥኩ አምናለሁ። በዳግም 28 ቁጥር 6 ላይ ስትገባ ትባረካለህ፣ ስትወጣም ትባረካለህ እንደሚል ዛሬ በበረከትህና በገዢነትህ እመላለሳለሁ። እኔ የሁኔታዎች ተገዢ ብቻ አይደለሁም። እግዚአብሔር ሆይ የኔ ዝቅትና ከፍታዎች የኔን ሕይወት አይመሰርቱትም። እኔ በክርስቶስ ምክንያት የክርስቶስ ኢየሱስ ምርኮኛና የእሱ ተገዢ ነኝ። ዛሬ በምገባበት በምወጣበት ስፍራ በሙሉ የእግዚአብሔር ሞገስ እንደ ጋሻ ይከበኛል። የሚቃወመኝ በሙሉ ይወድቃል፣ የሚከራከረኝ በሙሉ ይሸነፋል። በንግግሬ፣ በውሳኔ፣ በእንቅስቃሴ ሁሉ የሰማይ መንግሥት በእኔ ሕይወት ላይ ሥልጣን በኃይል ይገለጣል። በሞገስ እገባለሁ፣ በክብር እገባለሁ፣ በአሸናፊነት እገለጣለሁ። እግዚአብሔር አምላክ ክንዶቹን ይልካል። እግዚአብሔር አምላክ ከፊቴ ይወጣል። ያስጨነቀኝን ማንኛውንም ከፊቴ ያለውን እርግማንና ከፊቴ ያለውን ለእኔ ለመውደቅ የተቆፈረልኝ ጉድጓድ እግዚአብሔር አምላክ ከፊቴ ያነሳል። እግዚአብሔር ከፊቴ ቀደመ ማለት ሞገስ የተረጋገጠ ነው። እግዚአብሔር ከፊቴ ቀደማ ማለት እግዚአብሔር የሚያመጣቸው መልካም ሰዎች፣ እግዚአብሔር ወደ እኔ የሚያመጣቸው መልካም እድሎች፣ መልካም የትዳር በሮች፣ መልካም የበረከት የአገልግሎት አጋጣሚዎች በሙሉ የተረጋገጡ ናቸው። እግዚአብሔር ከፊቴ እስከወጣ ድረስ ሃሌሉያ፣ መዳኔ ከክፋት ማምለጥ የተረጋገጠ ነው። እግዚአብሔር ብቻ ከፊቴ ይቅደም። እግዚአብሔር ብቻ ከኔ ጋር ይሁን። ብቻዬን አልውጣ። ሙሴ እንደተናገረው እግዚአብሔር ወይ አንተ ከፊቴ ካልቀደምክ፣ አንተ ከፊቴ ካልወጣህ እኔም አልወጣም፣ እኔ መውጣት አልፈልግም እንደሚል እግዚአብሔር ወይ እቺን ማለዳ አንተ ከፊቴ ካልቀደምክ፣ አንተ ከፊቴ ወጥተህ እግዚአብሔር ሆይ ነገሮችን ካልቀየርክ፣ ትርጉም ያለው ሕይወት መኖር ካልጀመርኩ እግዚአብሔር ሆይ እቺን ማለዳ አልለፋት። እግዚአብሔር ሆይ እቺ ማለዳ ትለፈኝ። አንተ ካልወጣህ እግዚአብሔር ሆይ እኔ አልውጣ፣ ቤቴ ልቀመጥ። እግዚአብሔር ሆይ ኃይልህ እስካልወጣ ድረስ፣ ከፊቴ ያለው ነገር ሁሉ ለበጎ እስካልተቀየረልኝ ድረስ ልፋት ነው። እግዚአብሔር ሆይ ድካም ነው። ዞሬ አይቼዋለሁ። እግዚአብሔር ሆይ የአብርሃም አምላክ ሆይ ለባሪያ ለአብርሃም በዘፍጥረት 22 ቁጥር 17 ላይ ዘርህም የጠላቶችን ደጅ ይወርሳሉ ብለህ የገባኸውን ቃል ኪዳን ዛሬም በእኔና በቤቴ ላይ ስለምፈጽም አመሰግንሃለሁ። ጌታ ሆይ ዛሬ በመውጣቴ፣ በስራዬ፣ በጤናዬ፣ በቤቴናዬ፣ በዓላማዬ ላይ ጌታ ሆይ የተዘጉ የጠላት ደጆች በሙሉ ዛሬ ይሰበሩ። በጠላት ቁጥጥር ስር የነበረው የኔ በረከት፣ የኔ ክብር፣ የኔ ሀብት፣ የኔ በረከት፣ የኔ ባለጠግነት ወደ እጄ ይመለስ። እኔ አልሸነፍም፣ ምክንያቱም እግዚአብሔር የሚዋጋልኝ የእስራኤል ቅዱስ አምላክ አለ። የጠላቶቼን ደጆች ወርሳለሁ፣ አትገባበትም በተባልኩበት ስፍራ ሁሉ እገባለሁ። ይሄ ሰው እዚህ ቦታ አይደርስም ተብሎ በተቀመጠ የሰው አስተሳሰብ፣ የደካማ አስተሳሰብ እግዚአብሔር አምላክ ዛሬ ክንድህ ብርታትህ ተገልጦ እግዚአብሔር ሆይ ያንን በረከት ወርሳለሁ፣ ያንን ትንቢት አስፈጽማለሁ። እግዚአብሔር በእኔ ሕይወት ላይ የተናገረው ትንቢት ዘግይቶ ሊሆን ይችላል። እግዚአብሔር በእኔ ሕይወት ላይ ያቀደው እቅድ ወደ ኋላ ቀርቶ ሊሆን ይችላል። ነገር ግን ይፈጸማል። ቢዘገይም እግዚአብሔር ያሰበው ነገር ከመሆን አይቀርም። እግዚአብሔር አምላክ ቢዘገይም መድረሱ አይቀርም። እሱን እጠብቃለሁ። ነገር ግን መለኮታዊ ፍጥነት ይሆንልኛል።
ጌታ ሆይ በኢሳይያስ 43 ቁጥር 19 ላይ እነሆ አዲስን ነገር አድርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም፣ በምድረ በዳ መንገድን በበረሃም ወንዞችን አድርጋለሁ ብለሃል። በኢየሱስ ክርስቶስ በሕይወቴ ላይ አዲስ ታሪክ ተጀምሯል። የትላንት ውድቀት፣ የትላንት እንባ፣ የትላንት መሸነፍ ዛሬ አብቅቷል። ዛሬ በማለዳ ፀሐይ ስትወጣ አዲስ ጸጋ፣ አዲስ ዕድል፣ አዲስ የሆነ አዲስ ምዕራፍ ጅማሬ ይዛልኝ ትመጣለች በኢየሱስ ስም። እቺ ማለዳ በደረቀው ሕይወቴ ላይ በኢየሱስ ስም ወንዞች እንዲፈሱ ያደርጋል። በጠፋው መንገዴ ላይ እግዚአብሔር አዲስ ጎዳናን ይከፍታል። የታሪኬ ጽሑፍ፣ የታሪኬ መጽሐፍ እግዚአብሔር አንተ ነህና ታሪኬን በክብር በዚህ ማለዳ ትቀይረዋለህ። አምላኬ ሆይ በእግዚአብሔር የሚታመኑ እንደ ጽዮን ተራራ ናቸው፣ ለዘላለም ይኖራሉ እንጂ አይናወጡም ተብሎ እንደተጻፈ ዛሬ በእምነት ላይ ቆማለሁ። የጸለይኩት ጸሎት በእግዚአብሔር ዘንድ ተሰምቷል። በምድር ላይ በኢየሱስ ስም ይገለጣል። አሕዛቦች ያዩታል፣ መላኮች ያዩታል። የኔ ጠላት ባላንጣ የሆነው ሰይጣን፣ የኔን ክፉና መውደቅ የሚፈልገው ሰይጣን በእግዚአብሔር ተራራ እንደተተከልኩ ለዘላለምም እንደምኖር በእግዚአብሔር ጸጋና ፍቅር ውስጥ ተጠልዬ እንደማድር ያያል። ምንም አይነት የጨለማ ኃይል ዛሬ በኢየሱስ የተናገርኩትን ይህንን ቃል ከአፌ ከሕይወቴ ሊሰርቅ አይችልም። ጸሎቴ መልስ አለው፣ ልመናዬም ፍሬ አለው። በጌታ በኢየሱስ ክርስቶስ ምን ያሸናፊ ነኝ። እኔ የተባረኩ ነኝ። እኔ የተቀባው ነኝ። በዚህ ላይ ይታመናለሁ። የሚያስፈራኝስ ማን ነው? እግዚአብሔርን የሕይወቴ መታመኛዬ ነው። የሚያስደነግጠኝ ማን ነው? ክፉዎች፣ አስጨናቂዎች ጠላቶቼን ሥጋዬን ለመብላት በቀረቡ ጊዜ እግዚአብሔር አጠፋቸው፣ ተሰናክለው ወደቁ። ሃሌሉያ! ሰራዊት ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በእግዚአብሔር ላይ ይታመናለሁ። ጋሻዬም እግዚአብሔር ነው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም መታመኛዬን አንተ ብቻ አድርጋለሁ። አንተ ብቻ ነህ። አንተ ብቻ መልካም። በሕይወቴ ውስጥ አንተ መልካምና አንተ መልካም ነህ። ጌታ እግዚአብሔር ሆይ አንተ ብቻ መልካም። ትላንትናን ስለ ጎበኘኝ፣ ትላንትናን ስላሳለፍኩት ጊዜ ሁሉ አመሰግናለሁ። እግዚአብሔር ሆይ ይሄን ያደረግኩት በራሴ ጉልበት እንዳሆነ አውቃለሁ። በእኔ ማስተዋል፣ በእኔ አቅም፣ በእኔ ዘመድ፣ በእኔ በረዱኝ ሰዎች እንዳልሆነ አውቃለሁ። አንተ ነህ ረዳቴ። እግዚአብሔር ሆይ አንተ ማስተዋሌ ነህ። አንተ ብርታቴ ነህ። አንተ ድጋፌ ነህ። በራሴ ብዬ የሚሄድበት የኔ ጥበብና መንገድ የለም። አንተ መመኪያዬ ነህ። ከፊቴ ትወጣለህ። አንተ ጥበቄ ነህ። አንተ ከለላዬ ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ መሸሸጊያዬና አለቴ ነህ፣ አምባዬ ነህ። ከጠላቶቼ ሁሉ የምሸሸግብህ፣ ከችግሮቼ ሁሉ የምሰወርብህ፣ ከአስጨናቂ የኑሮ ውጣ ውረድ የምሸሸግብህ አምባዬ ነህ። አመሰግንሃለሁ እግዚአብሔር ሆይ በራሴ ጉልበት ያደረግኩትን ሁሉ እግዚአብሔር ሆይ በአንተ ፊት በኢየሱስ ስም ዛሬ ጥየዋለሁ። በራሴ ብርታት እዚህ እንደደረስኩ አይደለም አውቀው። እግዚአብሔር ሆይ በራሴ እንዳልሆነ አውቃለሁ። ምስጋናን የሚሰዋ ያከብረሃል። መዳንህንም የምታሳይበት መንገድን ትሰጠዋለህ ተብሎ እንደተጻፈ እግዚአብሔር ሆይ ስምህን እባርካለሁ። ስምህን አከብረዋለሁ። እግዚአብሔር ሆይ ስምህ ይባረክ። በዚህ ማለዳ መውጣት መግባቴን ስለምትቆጣጠር አመሰግንሃለሁ እግዚአብሔር ሆይ። ይሄ ማለዳ ነገሮቼን ሁሉ አሳልፌ ይሰጣለሁ። ወደ ኋላ የማስቀረው የምሸሽገው የኔ ነገር የለም። እግዚአብሔር ሆይ አንተ በኢየሱስ ስም ተረከበኝ። በዚህ ማለዳ ላይ ትንቢታዊ አዋጅን እናገራለሁ። ጌታ ሆይ በእኔ ፊት በኢየሱስ ስም የትኛውም ተግዳሮት፣ የትኛውም ቀንበር እንዳይኖር እንድታነሳልኝ ከፊቴ ቀድመህ እንድትወጣ በኢየሱስ ስም ጸልያለሁ። አንተ ታማኝ አምላክ ነህ። አንተ ታማኝ አምላክ ነህ። አምነሃለሁ እግዚአብሔር ሆይ ሃሌሉያ። በአንተ የምትታመንን ነፍስ አንተ ትጠብቃታለህ።
አንተ ትረዳታለህ፣ አታሳፍራት። ለዛም ነው በምስጋና ጸሎቴን በኢየሱስ ስም የምቀጥለው። ስምህ ይባረክ፣ የናዝሬቱ ኢየሱስ ስምህ ይባረክ። በእኔ ሕይወት ላይ ስለምትሠራው ነገር ስምህ ይባረክ። ከየትኛው ጨለማ እንዳወጣኸኝ ያውቃለሁ። ስምህ ይባረክ። ወደ የትኛው ምዕራፍ እንደምትከተኛ አውቃለሁ። ወዴት እንደምትወስደኛ አውቃለሁ። ስምህ ይባረክ እግዚአብሔር ሆይ። በዚህ ቀን ላይ የትኛውም ተግዳሮት ከኔ ፊት ላይ ይነሳ። ችግር የለም፣ ጨርሻለሁ። ብቻዬን ጥሎኛል ሄደም ወዳጄ ወዳጄ ለአንድ አፍታ ጥሎኛል ሄደም ጌታዬ ጌታዬ ብቻዬን ጥሎኛል ሄደም ወዳጄ